ሰላም ቤተሰቦቼ ሰበርና አሳዛኝ ዜና ነው ይዤላችሁ የመጣሁት። ሁላችሁም ይሄንን ቪዲዮ እስከመጨረሻው በመመልከት ሼር እያደረጋችሁ ለሁሉም እንድታደርሱልኝ አደራ ማለት ፈልጋለሁ። በተለይ በቤተክርስቲያን ጉዳይ ይመለከተኛል የምትሉ እንደ ለኦርቶዶክስ ቤተክርስቲያን እቆረቆራለሁ የምትሉ ሰዎች ዛሬ በደንብ ነው የምፈልጋችሁ። እንግዲህ ዛሬ ሐምሌ 15 2018 ዓ.ም በደቡብ ወሎ ሀገረ ስብከት የቅድስት አርሴማን በበረሃ የምትገኘዋን ቅድስት አርሴማ ገዳምን እና መነኮሳትን አገዛዙ በድሮን ሲደበድብ ነው ያለው። ከ6 በላይ መነኮሳት ባለ መረጃ እንግዲህ ሰማዕትነትን ተቀብለዋል። ከ10 በላይ ደግሞ እንደቆሰሉ መረጃው እየወጣ ነው የሚገኘውና ይህ ድርጊት ያው የተለመደ ያገዛዙ ጸረ ኦርቶዶክሳዊነት ጸረ አማራ ስራ እንደሆነና የዛ ሂደት አካል እንደሆነ እንረዳለን። ነገር ግን ዛሬ ሁላችሁም በተለይ በሚካኤል በገብርኤል እያላችሁ ገንዘብ የምትለምኑ በቤተክርስቲያኗ ስም የከበራችሁ የሃይማኖት አባት ነኝ ብላችሁ በቤተክርስቲያኗ የተቀመጣችሁ ሰዎች ይሄንን ጉዳይ በግልጽ ወጣችሁ እንድታወግዙ እንጠብቃለን፣ እንፈልጋለን። ይሄ ከፖለቲካ በላይ ነው። ይህ ተራ የፖለቲካ አጀንዳ አይደለም። የሃይማኖት አባቶች እንግዲህ ገዳማውያን ዓለም በቃኝ ብሎ የመነኑ እናት አባቶቻችን ናቸው። በድሮን እየተቀጠቀጡ ያሉት ዋጋ እየከፈሉ ያሉት በምስሉ ላይ የምትመለከቷቸው እንግዲህ እነዚህ ገዳማውያን ዓለም በቃኝ ብለው ዓለምን ንቀው ገዳም የገቡ ስለ ክርስቶስ ራሳቸውን የሞቱ ናቸው። እንግዲህ በዚህ በምትመለከቱት መልኩ እየተደበደቡ ያሉት ብዙ ቪዲዮዎች እየወጡ ነው። ብዙ ገዳማውያን በየሆስፒታሉ ነው አሁን ያሉት የቁስለኞቹ። ስለዚህ በተለይ የሃይማኖት አባቶች በአደባባይ ወጣችሁ በመግለጫም በተግባርም በፊት ለፊት ወጣችሁ እንድትቃወሙ አገዛዙንም እንድታወግዙ እንጠብቃለን። እናንተ የበጎች እረኛ ናችሁ ተብላችሁ በመጽሐፍ የተጻፈላችሁ የሃይማኖት አባቶች በጎች ከሌሉ እረኝነታችሁ የት ጋር ነው? በጎቹ እያለቁ ነው በአንድ ጥጋበኛ ስርዓት። ስለዚህ ይህንን ስርዓት ወጣችሁ ስታወግዙ መስማት እንፈልጋለን። ኦርቶዶክስ ቤተክርስቲያን ላይ የሚደርሰው ግፍ፣ በደል፣ መከራ ከምን ጊዜውም በላይ ተጠናክሮ የቀጠለበት ሰዓት ላይ ነው የምንገኘው። ትናንት በእናንተ ስልጣን በኩል ሲመጣ ጥቁር አልብሳችሁናል፣ ልበሱ ስትሉ ለብሰናል። አሁን ግን ገዳማውያን ላይ ነው የተመጣው። አሁን የኢትዮጵያ የቀደመ ሴት ያለባቸው ቦታዎች ነው እየተነጠቡ የሚጠፉት። የቀደመ ታሪካችን ላይ አለባቸው የሚባሉ ቦታዎች ናቸው እየተነጠሉ በአገዛዙ እየጠፉ ያሉት። ስለዚህ ይሄንን ወጣችሁ ስትቃወሙ መስማት እንፈልጋለን። ከዛም በላይ በሆነ ቤተክርስቲያኗ የራስ ያለችውን ሁሉ እርምጃ እንድትወስድ አገዛዙንም በግልጽ እንድታወግዝ እንጠብቃለን። የአባቶቻችን የሰማዕታቶች የእናቶቻችን በረከታቸው ረድኤታቸው ይደርብን። እግዚአብሔር ኢትዮጵያና ምድሯን ይባርክ። ድል ለአማራ ሕዝብና ለአማራ ፋኖ ለሁሉም በግፍ ለተሰቃየ ኢትዮጵያዊ አመሰግናለሁ። ሁላችሁም አሁን እሺ
በክርስቶስ ክርስቲያን በወልድ በእግዚአብሔር በመንፈስ ቅዱስ መንፈሳዊ እግዚአብሔር ቤተሰቦች በበረሃ ያሉት እናቶችን አፈር እናለብሳለን ብላችሁ የመጣችሁ ወገኖቻችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ጌታ በወንጌል ያስተማረው ኃይለ ቃል አለ። ሁላችንም አሁን መረጋጋት ያስፈልጋል። ገዳሙ ሕግና ስርዓት አለው። ገዳሙ ሕግና ስርዓት በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥለው የመጡ እስከሆኑ ድረስ ገዳሙ በሚፈቅደው መስገድ ያስተናግዳችኋል። ለቅሶም ጩኸትም አያስፈልግም። ይሄ የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አረፍ ትሉናላችሁ። አሁን አባቶቻችን ደግሞ ምክር ይመክራችኋል።